ናቸው ከነዛ ፕሮግራሞች ውስጥ አንዱ ኢፖስ ነው ኢፖስ ማለት ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስስ ነው ለፒኤችዲ እና ለማስተርስ በዛ ያሉ ኮርሶችን የሚሰጥ ፕሮግራም ነው ማለት ነው ስለዚህ ይሄንን ፕሮግራም ዛሬ እናያለን ማለት ነው ስለዚህ ላስት ይር እዚህ ኮርስ ላይ አፕላይ ማድረግ ፈልጋችሁ ሪኳየርመንቱን ያላሟላችሁ እንደዚሁም ደግሞ አፕላይ አድርጋችሁ ያላገኛችሁ ቻንሱን ካላችሁ አሁንም ድጋሚ መሞከር ትችላላችሁ በተጨማሪም ደግሞ ስኮላርሺፕ ከሌሎች ስኮላርሺፕ ለየት ያለ አድቫንቴጅ አለው አድቫንቴጁ ምንድነው አንድ አፕሊካንት ያገባ ወይ ባለትዳር ቢሆን ልጆች ቢኖሩት ቤተሰቡን ይዞ ሙቭ ማድረግ ቢፈልግ የቤተሰብ አላዋንስ አለው ማለት ነው አብዛኞቹ ስኮላርሺፖች በተለይ ለማስተርስ አፕላይ በመታደርጉ ሰዓት የቤተሰብ አላዋንስ ያሏቸው በተለይ የአውሮፓ ስኮላርሺፕ ሆኖ የኤዥያ ስኮላርሺፖች ዳድ ስኮላርሺፕ ግን እንደዚህ አይነት አድቫንቴጆች ስላሉት ስለዚህ ይህን ስኮላርሺፕ እንደ ስፔሻል ስኮላርሺፕ ይዛችሁት የሚያስፈልጉትን ሪኳየርመንት በደንብ አሟልታችሁ አፕላይ ብታደርጉ ጥሩ ነው እና ተመልካቾች ይህን ስኮላርሺፕ አይታችሁ እናንተ ሪኳየርመንቱን የማታሟሉ ከሆነና ይህ ስኮላርሺፕ ለሌሎች ይሆናል ብላችሁ ካሰባችሁ ይህ ስኮላርሺፕ ይገባችኋል ለምትሉ አፕሊካንቶች ሼር ማድረጋችሁን እንዳትረሱ እንደዚሁም ደግሞ የሄርሚ አካዳሚ ቤተሰብ እንዲሆኑ ይህንን ዩቲዩብ ቻናል ሰብስክራይብ እንዲያደርጉ ሼር አድርጓቸው ስለዚህ ዛሬ የዳድ ስኮላርሺፑን ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስን በተመለከተ እናያለን በተጨማሪ እዚህ ጋር መናገር የምፈልገው አብዛኞቻችሁ ልክ ቪዲዮ ፖስት እንደተደረገ ወዲያው ጥያቄ የምትጠይቁ አላችሁና በተለይ ቪዲዮ ላይ በጣም ዲቴል የሆነ መረጃ ነው የምሰጠው ይሄን ቪዲዮ በመሰራ ሰዓት በጣም ብዙ አንብቤ ብዙ ሪሰርች አድርጌ እንደዚሁም ደግሞ ይህን ስኮላርሺፕ ተጠቃሚ ከሆኑ ሰዎች ኤክስፒሪየንሳቸውን ወስጄ አንድ ላይ ኢንኮርፖሬት አድርጌ ነው ማቀርብላችሁና በተቻለ አቅም ሙሉ ዲቴሉን ብታዩት በጣም ይጠቅማችኋል ማለት ማወቁ አይከፋም አንድ ያወቃችሁት ማለት ኔክስት ታይም አፕላይ ብታረጉ ኤኒ ታይም አፕላይ ብታረጉ ታውቁታላችሁ ማለት ነውና በተቻለ አቅም ቪዲዮውን ከመጀመሪያ እስከ መጨረሻው እዩት በትዕግስት ጥያቄ ትጠይቃላችሁ በእርግጥ እመልሳለሁ ግን የምዘንሰው ጥያቄ እንደ ቪዲዮ አይሆንም ሴክሽን ላይ አጥጋቢ የሆነ ነገር ላልመልስላችሁ እችላለሁ አጠር ያለ ነገር ነው ልመልስላችሁ የምችለውና ስለዚህ የተቆረጠ ኢንፎርሜሽን እንዳይሆንባችሁ ቪዲዮውን ብታዩት በጣም ጥሩ ነው ስለዚህ ዛሬ ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስስ ትክክለኛ ዌብሳይቱ ላይ ነው የምንገኘው የዚህን ዌብሳይት ሊንክ እንደተለመደው በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እንደዚሁም ቴሌግራም ቻናሌ ላይ ፖስት አደርግላችኋለሁ ማለት ነው ይሄ ስኮላርሺፕን በተመለከተ ወይንም ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስን በተመለከተ እዚህ ጋር ኦብጀክቲቭ ተቀምጧል ያው በዋናነት ዳድ የሚሰጣቸው ስኮላርሺፖች የሶሻል አክቲቪቲ ላይ ሞር ኤንጌጅ ያደረጋችሁ እንደዚሁም በሰራችሁበት የትምህርት ኤክስፒሪየንስ ሞር ኮሚኒቲውን ያገለግላችሁ እንደዚሁም ደግሞ ስራ ቦታ ላይ ጥሩ ኢንቮልቭመንት ያላችሁ አፕሊካንቶች ብትሆኑ በጣም ይመረጣል ማለት ነው ሞቲቬሽን ሌተራችሁን በመጽፈው ሰዓት እንደዚህ አይነት ነገሮች ነው የምታዩት ሞር በሰራችሁበት በተማራችሁበት ትምህርት ምን አድርጋችኋል ዳድስ ስፖንሰር አድርጋችሁ ጀርመን ሄዳችሁ ከተማራችሁ በኋላ መታችሁ ምን ልትሰሩ አስባችኋል ነውና ያው ለዴቨሎፒንግ ካንትሪ ብዙ ጊዜ ስፖንሰር በሚያደርጉ ሰዓት እነዚህ ዴቨሎፕድ የሆኑ ካንትሪዎች ሀገሪቷ በመታደርገው ለውጥ ላይ ወይንም ሀገሪቷ በመታደርገው እንቅስቃሴ ላይ እናንተ ተምራችሁ ምን ያክል አስተዋጽኦ ታደርጋላችሁ በተማራችሁበት ባላችሁ የስራ ኤክስፒሪየንስ በመሰሩበት መስሪያ ቤት ላይና ሞር ኦፍ ምን ያክል አገልግሎት አላችሁ እንዴት ነው ያገለገላችሁ ያላችሁ ምን አይነት አውትፑት አላችሁ የሚለው ነው እንደዚህ አይነት ነገሮች ላይ ነው ሞር ማተኮር ያለባችሁ ማለት ነው ይሄንን ስኮላርሺፕ በምትሞሉ ሰዓት ማንኛውም ዳድ ስፖንሰር የሚያደርጋቸው ፕሮግራሞች በምትሞሉ ሰዓት ማለት ነው እዚህ ጋር ያለው ኦብጀክቲቭን ብታነቡት እንደዚህ አይነት ተመሳሳይ የሆነ ኮንሴፕት ነው ያለው who can apply ማን ነው እዚህ ስኮላርሺፕ ላይ አፕላይ የሚያደርገው graduate with